እና ቤተሰብ ይሄ ያሳየዋችሁ ሁሉ ልብስ ማለት ነው። ለዚህ በቀሚስም አለ። ቀሚሱም አሪፍ ነው፣ በጣም ወድጀዋለሁ። እኔ እንደዚህ አይነት ቀሚስ በጣም ደስ ይለኛል ማለት ነው። ቤቱ አመቺ ስላልሆነ ነው። ያው ግን እኔ እንደዚህ አይነት ነው አለባበስ የምወደው። በአጭር ቤቢ ቀሚስ ልብስን መልበስ ትችላላችሁ። እኔ ግን እንደዚህ አይነት ነው። ትንሽ ጋርም ወጭ አስቸጋሪ ስለሆነ ትላላችሁ። እንደዚህ አይነት አለባበስ በቀሚስ በጣም ደስ ይላል። ከሱሪ ይልቅ ያው ግን ስታው ሱሪ ደግሞ ሰፋ ሰፋ ያለ ሱሪ ሲሆን በጣም ደስ ይላል እና ለዛ ነው ወድጀዋለሁ። በነገራችን ላይ ይሄ አንድ ነገር ሳይሆን ነው እንጂ ተሆነው በኋላ ምንም አይጠቅምም። ይሄ የምታዩት ይሄ አያችሁት አይደል? ይሄው እዚህ ጋር አያችሁ። በጣም ቪዲዮ ደግሞ አጋነነ። ይሄ ሁሉ የምታዩት ልብስ ማለት ነው። ይሄ ታያችኋል። እንዴት አድርጌ እንደጠለኩት እኔ ራሱ አላውቅም ማለት ነው። አንዳንዴ ወገኖቻችንን ቤተሰቦቻችንን ብናስብ እኔ ብቻ አይደለም ብዙ ያየሁት ሰው ስላለ ነው። እስከ 250,000 ብር ድረስ የፈጀ ጉምሩክ ላይ የተናገረ ወንድማችን አለ። አይታሰብም። ሁሌ ስንገዛ የገዛንበትን ፋክተሩን አስቀምጠን በጣም ስናሰላው ሂሳብ ስናረግ ማለት ነው። ሂሳቡን ስናሰላው እኔ ብቻ ራሱ 100,000 ብር ጨርሻለሁ ማለት ነው። ለዚህ ልብስ ምን ያደርጋል? በነገራችን ላይ አሁን ላይ 100,000 ብር ምንም ላይሰራ ይችላል። ነገር ግን በጣም ከባድ ነው። በጣም ከባድ ነው እውነት ለመናገር ማለት ነው። እስከ 200-300,000 ብር ድረስ ይፈጃል ማለት ነው። ይሄ አሁን እኛ የሚፈቀድልን ኢትዮጵያ ላይ ስንሄድ በእጃችን የምንይዘው 46 ኪሎ ብቻ ሲሆን ቀጣዩ እንግዲህ በክፍያ ነው ማለት ነው የሚያልፈው። ይሄንን ከምናደርግ ይልቅ ኢትዮጵያ ላይ ሄደን ብንገዛማ ማግኘት ሁላችንም ማለት ነው። በጣም 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 ከባድ ነው። መግዣው አለ፣ መላኪያው አለ፣ ማምጫው አለ። ከዛ ሄደን ደግሞ እንደገና ቀረጥ። እውነት እኔ በጣም አንዳንዴ ቁጭ ብለን ማሰብ ሲያቅተን እኔ ለምን እንደሆነ አላውቅም ስናይ በጣም ደስ ይለናል። አንዳንድ ጊዜ ወደ ራሳችን ብንመለስ አሪፍ ነው። ላይ ልብሶችን ስናይ በጣም ደስ ይለናል። ስንለብሳቸው በጣም ያምርብናል። ግን ወጫቸው በጣም ከባድ ነው። ሄደህም አሁን ኢትዮጵያ ላይ ሄዶ የት ቦታ እንዴት ነው የምንለብሰው? ተሳቀን እየኖርን እያለን ከባድ ነው። ከባድ ነው። በእርግጥ ከባድ ነው እውነት። ስንቱ እየተራበ እየተጠማ ባለበት ሰዓት ላይ እንደዚህ ለልብስ የምናወጣውን ወጪ ምናልባት ምን አለበት ትንሽ እየተራቡ እየተጠሙ ላሉ ሰዎች ለአሁኑ ሳይሆን ያሁን ላለፈው ሳይሆን ለሚመጣው ብናረግ እላለሁኝ። ዛሬ ደግሞ ህዳር ሚካኤል ነው። ህዳር 12 ቀን ተከብሮ ይላል ማለት ነው። እናም እሱን እንትን በማለት ነው እውነት ለመናገር ማለት ነው። እኔ ቀጣይ ላይ ምንም አይነት ልብስ አልገዛም፣ ቃል ገባለሁኝ። ለልብስ ብዬ የማዘጋጀውን መንገድ ላይ ወላጅ አልባ የሆኑ ስንቶች አሉ። ከቤተሰቦቻቸው ተፈናቅለው ከሀገራቸው ተፈናቅለው በጎዳና ላይ የሚኖሩ ስንት እህት ወንድሞች አሉና ለነሱ ለመርዳት ቃል ገብቻለሁኝ። እናንተም እህት ወንድሞቼ እንደዚህ ብናረግ፣ ይበልጥ ደግሞ ሳውዲ አረቢያ ላይ የሚኖሩ እህቶቻችን በጣም ከባድ ወጪ እያደረጉ ነው ያሉት ጉምሩክ ላይ። የእውነት ነው። የዚህ ሀገር ልብስ ደግሞ ኢትዮጵያ ላይ ምናልባት ጃኬት ሊሆን ይችላል እንጂ ለምሳሌ ቀሚሶች ምናምን ኢትዮጵያ ላይ አይለበሱም። ብንመርጣቸው ደስ ይለኛል እና ደግሞ ወይንም ደግሞ ኢትዮጵያ ላይ ሄደን ብንገዛ። ምክንያቱም የኢትዮጵያ ልብሶች ኢትዮጵያ ላይ መለበስ ይቻላሉ። የዚህ ሀገር ልብሶች ግን ኢትዮጵያ ላይ ሳይሆን እዚህ ነው መለበስ የሚችሉት ማለት ነው። እና በጣም ከባድ ነው። ይህንን ለማለት ነው እንግዲህ ብዙ የምናገራቸው ብዙ የማወራቸው ነገሮች ይኖራሉ። ነገር ግን ያው ብዙ እንዳላሳለቻችሁ በማለት እና ቀጣይ ትምህርት ይሆናል ማለት ነው። ያየነውን ሁሉ ስንገዛ እውነት እኔ ይገርመኛል። አሁን ይሄን መቶ እዚህ ሳይ ውብ ነው ያልኩት። ማለት የነበረብኝ ተመግዛቴ ወይንም ተመጥለቤ በፊት ነበረ። ግን ከሆነ በኋላ ምንም ማድረግ አይቻልም። ምክንያቱም 100,000 ብር ወጥቶበታል። ስልክ ደግሞ እንደገና ወይ እስከ 50,000 ብር ማጓጓዣው መላኪያው አለ፣ ማጓጓዣው አለ። እንደገና አያችሁታ ለልብስ ይሄ ሁሉ ወጪ ስናደርግ በጣም ይገርመኛል። ልብሶቻቸው ኳሊቲም ቢሆኑም ግን ምንም አይሰራም። የእውነት ልብስ ምንም አይሰራም። እዚህ ጋር ባሳያችሁ እንደዚህ
ይሄ አያችሁታ ለሸክም የሚከብድ ይታያችኋል። እኔ አንስቼ አልጨርሰውም፣ ምክንያቱም ያለው ልብሱ ማለት ነው። እኔ መጥለቤን ያየሁት መክፈሌን ያየሁት አላሰላትም። ለጊዜው ምንም አልመሰለኝም። እዚህ መጥቶ ልብሱን ብዛት ሳይና ልብሶቹን ሳይ ኳሊቲ ሆነው ቢያስደስቱኝም ግን ወጪ በጣም ሳሰላው በኢትዮጵያ ላይ በጣም ውድ ነው። 100,000 ብር ማለት ነው። በጣም ይከብዳል። እውነቴን ነው። በዚህ ማሰብ የለብንም። በዚህ ታሰብ ነው እርካሽ ነው። በጣም ማሰብ ያለብን በኢትዮጵያ ላይ ነው። ኢትዮጵያ ላይ ከዚህ ሄደን ኢትዮጵያ ላይ ስራ ብንቀጠር ሁሌም በሰው ሀገርና በሰው ቤት ውስጥ መኖር አንችልም። ኢትዮጵያ ላይ ሄደን የምንሰራቸው ስራዎች ወይንም ተቀጣሪ ሆነን ብንሰራ 1,500 ቢሆን ነው። እዚህ ሆነን ስናስባት 100,000 ብር እንተቀላል እንጠራታለን። ኢትዮጵያ ላይ ግን ሆነን በጣም ከባድ ነው እና ይሄንን ለማለት ነው። ሌላ ጊዜ ግን ትምህርት እንወሰድበት እላለሁ። እኔ በጣም ውስጤ ተሰምቶኛል፣ በጣም ተናድጃለሁ። ነገር ግን ከሆነ በኋላ ምንም ልናደርግ አንችልም ማለት ነው። እውነት ለመናገር ከሆነ በኋላ ምንም ልናደርግ አንችልም። ምንም ማድረግ አልችልም። ስለ ራሴ ነው መናገር የምችለው፣ ስለ ሰው አልናገርም። እና ብዙም ያየሁትም ስላለ ከወንፊትም ወስጄው ስለነበረ ስላየሁኝ በጣም ከባድ ነው። አሁን የሆነ ሆኗል። መቼም እኛ አንዴ ሄደን አይተን ሁለተኛ እንደዚህ አላደርግም እንላለን፣ ግን እናደርገዋለን። ለጊዜ እውነት ለመናገር ትምህርት እንውሰድ እላለሁ። በእኔም ትምህርት ውሰዱ። ንዴት ደግሞ ያው ሰውነትን በጣም ይጎዳል። እኔን ፀጉሬን ለመቆረጥ ለመላጨት ያደረሰኝ ንዴት፣ ብስጭት ነው። ንዴትና ብስጭት ውስጥ የሚከቱንን ነገሮች ለይተን ብናውቅ ባልተናደድን ነበር፣ እውነት ለመናገር ማለት ነው። ንዴት የሚጀምረው ከምንድን ነው መሰላችሁ? የውስጣችሁ ማንም ሰው አያውቅላችሁም ወይ ተበሳጭታችሁ ትናገራላችሁ፣ ትሳደባላችሁ ምናምን፣ ያ ንዴት ነው። ያ ደግሞ ሰው ሊያስቀይምባችሁ ይችላል። ፊታችን ይጠቁራል፣ ፀጉራችን ይረግፋል። ያልተገባ እንትን ሰውነታችን ላይ የተለያዩ ነገሮች። በነገራችን ላይ ውስጥ ሰላም ካልሆነ በጭራሽ ውጫዊ ሰላም ልትሆኑ አትችሉም። ያለ እድሜ ትልቅ ሰው አስመስሎ እንትን ሊላችሁ ይችላል። እውነቴ ነው። በእኔ ላይ ያየሁት ነገር ስላለ ነው። ፀጉርን ስተመላጨት ስተመቆረጥ መጨረሻ ላይ ሴትዮዋ አታውቅም ነበር እና እንደ አጋጣሚ የሆነ ሳሳ ያለ ሻርብ ለብሼ አጠገቧ ጋር ስሄድ ምን እንደለች ታውቃለህ? በጣም አዝዛለች እና በጣም ትወደኛለች እንደ ልጇ ማለት ነው። በጣም ነው የምትወደኝና አንብዋ መጣ እንደውም እና ወይ አምላኬ ፈጣሪ ምን ሆነሽ ነው? ምን አግኝቶሽ ነው አለችኝ። እኔ እንጃ እኔ ዝም ብሎ በቃ ምናምን እና ፊትሽ ላይ የሆነ ነገር እሳቱ ነው በስቶብሽ ነው ምግብ ሰራተኛ ስለሆንኩ አይደለም እሳቱን እንዴት አይደለም ከውስጥ የሚያበሳጩ ነገሮች ብዙ ነገሮች አሉ። ኢትዮጵያ ላይ ብዙ ነገሮችን ስሰማ ሳይ ምናምን በራሴ ላይ ብስጭት ግን ለዛ ለሀገሬ ላይ ምንም አይጠቅምም። ብስጭትና ንዴቱ ማለት ነው። ቢቻል መርዳት ማድረግ ነው። ካልተቻለ ደግሞ እንግዲህ ንዴት መቀነስ ነው። እዚህ ጋር ውስጥን የሚያበግኑ ነገሮች ውጫዊ ላይ ይለያሉ እና ፀጉርን የማርገፍ ፊትን የማደት ለማምጣት ፊታችን የመጨማደድ ያለ እድሜ የእርጅና መልክ ማምጣት በጣም ጎጆዎች ናቸው እና ቅድሚያ ውስጣችንን ማጽዳት ነው ያለብን። ከብስጭት ቦታ ላይ መራቅ፣ የሚያበሳጩን ነገር መተው፣ መርሳት። ካለፈ በኋላ አሁን እኔ ይሄን ምንም አልመሰለኝም ነበር። ጓደኞቼ ሲጠሩ የሌላ ሀገር ዜጎች አይቼ እኔ ጠላኩኝ። ከመጣ በኋላ ተበሳጨሁ ነው። በመጀመሪያ ነበረ ሰው ያደረገውን ሁሉ ማድረግ ተገቢ አይደለም፣ በነገራችን ላይ ማለት ነው። ማድረግ የምትችለው ነገር ነው እና አንዳንዴም እንደዚህ አይነቶች ነገሮች ይገጥማሉና ከእንደዚህ አይነቶች ነገሮች ጥንቃቄ ብናደርግ እላለሁኝ። በጣም እወዳችኋለሁኝ። ፀጉርም ደግሞ ያድጋል። ያው ስድቡንም ደግሞ እችለዋለሁ። እርግጠኛ ነኝ ይህን ቪዲዮ ስፖስት ብዙ ስድብ እንደሚመጣ አልጠራጠርም። እንወዳችኋለን። ለማንኛውም ዘና በሉ። ቻው፣ ሰላም ሁኑ።